ጤና ይስጥልኝ የሃኒቲ ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም ጠቃሚና ብዙ ነጋዴዎች ሲጠብቁት የነበረውን የአዲሱን ተጨማሪ እሴት ታክስ ወይም ደግሞ ቫት ደንብ ቁጥር 5/2017 አንድ ወሳኝ ክፍል ይዘን መጥተናል። አብራችሁን ቆዩ። እሺ ኢትዮጵያ ውስጥ እንግዲህ በብዛት አንድ የተለመደ አሰራር አለ። በብዛት እንግዲህ የሚተገበር እሱ ምንድነው? እናንተ ነጋዴ ናችሁ እንበል፣ ሌላ ደግሞ ነጋዴ አለ። ያ ነጋዴ ለእናንተ እቃ ምን ያደርጋል? ይሄን እቃ እነዚህን እቃዎች ሽጣቸውና ከተሸጠልህ ሽጠህ ከገንዘቡን ትከፍለኛለህ፣ ካልሸጠ ደግሞ ትመልሰዋለህ ያልሽጡ እቃዎችን በማለት የሚደረጉ ግብይቶች አሉ። ከዚህ ቀደም እንደነዚህ አይነት ግብይቶች በሚደረጉበት ጊዜ ያ እንዲሸጥ ወይ ደግሞ እቃ ለአንድ ሰው ሽጠህ ክፈለኝ በማለት በአደራ መልክ ማለት ነው የሚሰጠው ነጋዴ ለዛ ለሚሰጠው እቃ ደርሰኝ ያልቆረጠ ከሆነ ልክ እቃው ከመጋዘኑ በሚያወጣበት ጊዜ ምንድነው ገቢ መስሪያ ቤቱ አንደኛ እነዚህን እቃዎች ወጪ በመታደርጉበት ጊዜ ወዲያውኑ ምንድን ደርሰኝ ባለመቆረጥ የሚል ቅጣትና ልክ እንደ ግብይት የመቁጠር አሰራር ነበረ። ይህን ቶታሊ ሙሉ አሰራሩን የሚቀይር እንግዲህ በተሻሻለው የተጨማሪ እሴት ታክስ አዋጅ ወይም ደግሞ በደንብ ቁጥሩ 5/2017 ላይ በግልጽ ስለዚህ በተመለከተ የገለጸበት ሁኔታ አለ። እሱ ምንድነው? በደንቡ በዚህ በተጠቀሰው ደንብ ላይ ማለት ነው በአንቀጽ 8 ስር ላይ የአደራ ሽያጭ ወይም ደግሞ ኮንሳይመንት አግሪመንት የምንለውን እና እንደዚህም ደግሞ በውክልና እቃ ማስተላለፍ እንደ ሽያጭ እንደማይቆጠሩ በግልጽ ያስቀመጠበት ሁኔታ አለ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ይህ አሰራር በቢዝነሳችሁ ላይ ያለውን ትልቅ ፋይዳ በተግባር ምሳሌዎች አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ናችሁ ካላችሁ ይህ ቻናል ስለ ኢትዮጵያ የግብር አጠቃላይ የታክስ ህጎች መመሪያዎችን እንደዚህ ወቅታዊ የሆኑ የግብርን በተመለከተ ጉዳዮችን የምናቀርብበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህን ቪዲዮ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ዲስላይክ፣ እንደዚሁም ደግሞ ጥያቄ ያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በቀጥታ ወደ ርዕሳችን ስገባ እንግዲህ በዚህ በተሻሻለው በአዲሱ የገቢ ግብር አዋጅ ከተሻሻለ በኋላ ደንብ በሚኒስትሮች ምክር ቤት በደንብ ይወጣለት መሆኑ ይታወቃል። በዚህ በደንቡ ላይ በአንቀጽ 8 ንዑስ አንቀጽ 1 ላይ ቅድም ያልኳችሁ ወይም የአደራ ሽያጭን በተመለከተ ምንድነው የሚለው? አንድ እቃ በአቅርቦት ወይም በተመላሽ ወይም ኮንሳይመንት ሌላ ሰው መስጠት ግብይት እንደተፈጸመ አያስቆጥርም በማለት ያስቀምጣል። በምሳሌ እስቲ እንመልከቱ። ይሄን ነገር በጣም ቀላል እንዲሆንላችሁ ማለት ነው። አቶ ካሳ የሚባል አንድ የጫማ አምራች አለ ብላችሁ አስቡ። አቶ ካሳ 100 ጥንድ ጫማዎችን ምን አደረገ? ለወይዘሮ ማህደር ምን አላቸው? ወይዘሮ ማህደር ችርቻሮ ሱቅ አላቸው። ስለዚህ ምን አደረገ? ለወይዘሮ ማህደር እነዚህን ጫማዎች 100 ጥንዶችን ሲሸጥልሽ ትከፍኛለሽ በማለት ምን አደረገ? የኮንሳይመንት አግሪመንት በመዋዋል ምን አደረገ? ለወይዘሮ ማህደር ያስረክባል። ይሄ አቶ ካሳ የሚባል ማኒፋክቸሪንግ ወይም አምራች የጫማ አምራች ድርጅት ማለት ነው። ስለዚህ ያልሸጠውን ትመልሽኛለሽ ብሎ በአደራ ከሰጣት በዚህ በደንቡ መሰረት ምንድነው በአንቀጽ 8 አንቀጽ 1 ላይ ምን አይጠበቅበትም ማለት ነው። አቶ ካሳ ደረሰኝ የመቁረጥ ወዲያውኑ ልክ እቃው በሚወጣበት ጊዜ ለዚህ ለኮንሳይመንት አግሪመንት ነው እንጂ ሊኖረው የሚገባው ወዲያውኑ ደረሰኝ እንዲቆርጥ የማይገድድበት ሁኔታ ነው። ወይም ምክንያቱም ምንድነው ብሎ የሚያስቀምጠው በግልጽ ቋንቋ ምንድነው ይህ ግብይት እንደተፈጸመ አይቆጠርም አያስቆጥርም በማለት ነው የሚያስቀምጠው። ነገር ግን በድሮ የተጨማሪ እሴት ታክስ አዋጁ ላይ በድሮ አሰራር ምን ነበር? እቃ ከአቶ ካሳ ቅድም ባነሳቱ ካሳ እንግዲህ አምራች ናቸው ወይም አምራች ናቸው። ምን አምርተዋል? ልክ እቃውን ለወይዘሮ ለቸርቻሪዋ ለወይዘሮ ምሳሌ ማህደር በሚያስረክቡበት ጊዜ ሱቅ ልክ ያ እቃ ወጥቶ ወደ ማህደር ሱቅ ስለሄደ ብቻ ሽያጭ ነው ተብሎ ምን እንዲሰበሰብ ይገደድ ነበር አቶ ካሳ በምሳሌው አግባብ ማለት ነው። ወይም ሻጩ ቫት ሊታሰብበት ይገባል በማለት ቫት እንዲቆረጥ ይገደድበት ቫት እንዲቆርጡ ምን ያደርግ ነበር? ያዝ ነበር። ይሄ የቀድሞ አሰራር ማለት ነው። ይህም ደግሞ ምንድነው ለነጋዴው ትልቅ የገንዘብ ወይም ደግሞ የካሽ ፍሎ ስቴትመንት ላይ በጣም ትልቅ ችግር ይፈጥር የነበረበት ሁኔታ አለ። ምክንያቱም አክቹአሊ እቃው ምን አልተደረገም? ሽያጭ አልተፈጸመም። እቃውን ሽጠህ ምን ታደርጋለህ? እቃውን ውሰድ ተረከበኝ። ነገር ግን እቃውን ከተሸጠልህ የተሸጠልህን ያህል ምን ታደርጋለህ? ትከፍለኛለህ። ቀሪውን ግን ምንድነው ካልሸጠልህ ትመልስልኛለህ የሚል አግባብ ባለበት ሁኔታ ሙሉ እቃው እንደተሸጠ ደርሰኝ ሲቆረጥ በጣም አስቸጋሪ የሚሆንበት ሁኔታ ነበር ማለት ነው። ስለዚህ በዚህ በአዲሱ ደንብ መሰረት ማለት ነው
በምሳሌው አግባብ አቶ ካሳ ጫማዎቹን ለማህደር ስለሰጠ ብቻ ምን አያደርግም? የማህደር ሰኝ አይቆርጥም። ምክንያቱም በደንቡ ላይ ምንድነው ግብይቱ ተፈጸመ የሚባለው የእቃ አቅርቦት ግብይት ተፈጽሟል የሚባለው ባለቤቱ የእቃውን ባለቤትነት ወደ ገዢው ሲያስተላልፍ ብቻ ነው ብሎ የሚያስቀምጥበት ሁኔታ አለ ደንቡ ማለት ነው። እሺ ወደ ሁለተኛው ደግሞ ምንድነው በውክልና ስልጣን እቃ ስለማስተላለፍ ወኪል ተብሎ የሚታወቁ ለምሳሌ አንድ ትልቅ አምራች ድርጅት አለ። ያው የምናውቃቸው የተለያዩ አምራች ድርጅቶች አሉ በኢትዮጵያ ውስጥ በጣም ትላልቅ ማለት ነው። ያ እነዛ አምራች ድርጅቶች ምን ይኖራቸዋል? ብዙ ጊዜ ኤጀንት ምን አላቸው? ወኪል አላቸው። ወኪል ማለት ነው። ስለዚህ በውክልና ስልጣን እቃ በሚተላለፍበት ጊዜ ምን ይሆናል? እንደ ግብይት የሚቆጠረው ወይም እንደ ግብይት ሽያጭ ነው የሚቆጠረው አይደለም የሚለውን ነገር በግልጽ በአንቀጽ 8 በንዑስ አንቀጽ 3 ላይ በዚህ በተጨማሪ ታክስ አዋጅ ደንቡ ላይ ምን አድርጓል? አስቀምጧል። ያ ምንድነው? እቃን ለአንድ ሰው በውክልና ወይም ፓወር ኦፍ አተርኒ ማስተላለፍ እንደ ግብይት አይቆጠርም በማለት በግልጽ አማርኛ ያስቀመጠበት ሁኔታ አለ ማለት ነው። በዚህ በንዑስ አንቀጽ 3 ያ ማለት ለምሳሌ እናንተ አንድ ድርጅት ለሌላ በክፍለ ሀገር ላለ ወኪሉ እቃዎችን እንዲያከፋፍል በውክልና ቢሰጠው እቃው ከዋናው መስሪያ ቤት ወደ ወኪሉ ስለተላለፈ ብቻ ሽያጭ ተፈጸመ ምን አያስብልም ማለት ነው። አያስብልም። ይህ በተለይ ለትላልቅ አከፋፋዮች ዲስትሪቢዩተሮች እጅግ በጣም ትልቅ እፎይታን የሰጠ ነው ማለት ነው። ነገር ግን ምን ይላል በንዑስ አንቀጽ 4 በዚህ ደንቡ ማለት ነው እነዚህን በተመለከተ የገንዘብ ሚኒስቴር አፈጻጸሙ ምን ይሆናል የሚለውን ነገር ያ ማለት ምንድነው ቅድም ያልኳችሁ ኮንሳይመንት አግሪመንት በሚደረግበት ጊዜ ምን መሟላት አለበት ወይም ደግሞ በኤጀንት እና በሚሆንበት ጊዜ ደግሞ እቃ ሲተላለፍ ምን መሟላት አለባቸው የሚለውን ነገር የገንዘብ ሚኒስቴር ለዚህ አፈጻጸም የሚረዳ ዝርዝር መመሪያ እንደሚያወጣ ምን ያደርጋል? ይገልጻል። ይህ ደንብ ማለት ነው። ስለዚህ ይህ መመሪያ በተለይ የሚከተሉ ነጥቦችን እኔ በራሴ ይጠቅሳሉ ብዬ ወደፊት የምገምታቸው ነገሮች አሉ። ያ ማለት የአደራ ሽያጭ ስምምነት ኮንሳይመንት አግሪመንት ሰነዱ መምሰል እንዳለበት ምን መያዝ አለበት የሚሉ ነገሮችን በዚህ በሚያወጣው ገንዘብ ሚኒስቴር በሚያወጣው መመሪያ ይጠቀሳል ተብሎ ይጠበቃል። እንደዚህም ደግሞ የጊዜ ገደብ እቃው ሳይሸጥ ባደራ ተቀምጦ ሊቆይ የሚችለው እስከ መቼ ነው የሚለውን ነገር በግልጽ እንግዲህ ይደነግጋል ወይም ደግሞ መመሪያ ይጠቀሳል ተብሎ ይጠበቃል። የደረሰኝ አጠቃቀም እንዴት ይሆናል ወይም በውክልና ሽያጭ ሲፈጸም ደረሰኙ በማን ስም ይቆረጣል የሚሉትና ዝርዝር ጉዳዮችን ይፈታል ተብሎ ይጠበቃል። ግን በአጠቃላይ ምንድነው እቃ በኮንሳይመንት አግሪመንት እና እንደዚህም ደግሞ በውክልና ሲተላለፍ ግብይት ተፈጸመ ተብሎ እንደማያስችል በግልጽ በደንቡ ላይ የተቀመጠበት ሁኔታ አለ። እንግዲህ ውድ የአኒቲ ቤተሰቦች ይህ አዲሱ ደንብ ተጨማሪ ታክስ ደንብ በተለይ በአከፋፋዮችና በችርቻሮ ነጋዴዎች መካከል ያለውን ግንኙነት ከታክስ አንጻር በጣም ያቀለዋል የሚል እምነት አለን። እንደዚሁም ደግሞ በአሮጌው አሰራር የነበሩ ግራ መጋባቶችን ማለትም እቃ በመላኩ ብቻ ታክስ ይክፈል ወይስ ሳይክፈል የሚሉትን ጥያቄዎች በግልጽ ምላሽ የሰጠ ነው የሚል እምነት አለን። እንግዲህ በሌላ ደግሞ ምንድነው የገንዘብ ፍሰቶችን ያሻሻል ተብሎ ይጠበቃል። ምክንያቱም እቃ እናንተ ሳሸጡ ወይ ክሬዲት አልሆነም ወይ ደግሞ በካሽ አልተሸጠም ምንድነው እቃውን ሽጣችሁ ትመልሱልኛላችሁ የሚል ነገር የነበረ ነገር ስለሆነ እቃውን በክሬዲት ካደረጋችሁ ክሬዲት አይደለም በካሽም ካሽ ኢንቮይስ ከቆረጣችሁ ደግሞ በሚመለስ እቃ የነበረ በመሆኑ የካሽ ፍሎ ወይም ገንዘብ ፍሰቶች ላይ በጣም ከፍተኛ ችግር ጫና የሚፈጥር የነበረበት ሁኔታ አለ። እንደዚሁም ደግሞ ያልተሸጡ እቃዎች ላይ ታክስ የመክፈል ጫናን ሙሉ ያስቀራል ተብሎ ይታሰባል። እንደዚሁም ደግሞ በኦዲት ወቅት ላይ እንደነዚህ አይነት ኢሹዎች ብዙ ጊዜ አጨቃጫቂ የነበሩ በመሆኑ ለዚህ ምላሽ ይሰጣል የሚል እምነት አለን። እንግዲህ የዛሬው መረጃ ይህን ይመስላል። መመሪያው ሲወጣ ደግሞ በዝርዝር ጉዳዮችን ይዘንላችሁ እንመጣለን። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁና ሌሎች ነጋዴዎች ሼር ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን ለማንበብና ለመመለስ እሞክራለሁ። ለሀኒቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው።